አስኳላ አካዳሚ። ሰላም እንዴት ናችሁ? ውድ የኢትዮ ፊደል ዩቲዩብ ተከታታዮች፣ ዛሬ ደግሞ የአማርኛ ፊደላትን እንዴት አድርገን ነው ቁልቁል ማንበብ የምንችለው የሚለውን እሱን እናያለን ማለት ነው። የአማርኛ ፊደላትን ቁልቁል እንዴት አድርገን እንደምናይ አሁን ደግሞ ከሀ እስከ መጨረሻው ድረስ እናያለን ማለት ነው። ትከታተሉኛላችሁ። ተከታተሉኝ ውድ የዩቲዩብ ተከታታዮቼ። በኦንላይን ለመማር እዚህ ጋር በተቀመጠው ስልክ በኢሞ ወይም ደግሞ በቴሌግራም አለበለዚያም ደግሞ በዋትሳፕ ሀይ ልትሉን ትችላላችሁ ማለት ነው። እኛም አንድ አስተማሪ ለአንድ ተማሪ ቀጥረን ከሰኞ እስከ አርብ ድረስ እንመማራለን እናስተምራለን ማለት ነው። ስለዚህ በቴሌግራም እንዲሁም በሌሎች በማንኛውም በምትጠቀሙባቸው በሶሻል ሚዲያዎች ለማስተማር እኛ ዝግጁ ነን። ዩቱባችን የአማርኛ ፊደላትን፣ እንግሊዘኛ እንዲሁም ሌሎች የትምህርት ክፍሎችን በማስተማር ላይ ይገኛል ማለት ነው። ወደ ቀጣዩ ወደ ዛሬው ቪዲዮ እንሄዳለን። ተከታተሉኝ። እሺ፣ ከመጀመሪያ ላይ የአማርኛ ፊደላት ከመጀመሪያ ላይ የምትገኘው የአማርኛ ፊደል ማናት ማለት ነው? ሀ ነች ማለት ነው። ስለዚህ ከሀ እስከ ታች ወይም እስከ ፐ ድረስ ያለውን እናያለን ማለት ነው። እሺ፣ ሀ፣ ሁ፣ ሂ፣ ሃ፣ ሄ። እሺ፣ እንጀምራለን ማለት ነው። ሀ፣ ለ፣ ሐመሮሃ፣ መ፣ ሰ፣ ረ፣ ሰ፣ ሸ፣ ቀ፣ በ፣ ቨ፣ ተ፣ ቸ፣ የ፣ ነ፣ ኘ፣ አ፣ ከ፣ ኸ፣ ወ፣ ዘ፣ ዠ፣ ደ፣ ጀ፣ ገ፣ ጠ፣ ጨ፣ ጰ፣ ጸ፣ ፐ፣ ፈ፣ ሀ። ሁ፣ ፉ፣ ፑ፣ ጹ፣ 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 ጡ፣ ጩ፣ ጡ፣ ጉ፣ ጁ፣ ዱ፣ ዡ፣ ዙ፣ ው፣ ሁ፣ ኩ፣ ኡ፣ ኡ፣ ኙ፣ ኑ፣ ዩ፣ ቹ፣ ቱ፣ ቡ፣ ቡ፣ ቁ፣ ሹ፣ ሱ፣ ሩ፣ ሱ፣ mu, hu, lu, hu, he, li, he, me, si, ri, si, she, ki, bi, vi, ti, chi, yi, ni, ñi, a, ñi, i, ki, hi, wi, zi, ji, di, ji, gi, ጢ፣ ጪ፣
ጲ ጺ ፊ ሂ ሃ ፋ ፓ ጻ ጳ ጫ ጣ ጋ ጃ ዳ ዣ ዛ ዋ ሀ ካ አ ኛ ና ያ ቻ ታ ቫ ባ ቃ ሻ ሳ ራ ሳ ማ ሀ ላ ሀ። እሺ ከዚህ ቀጥለን ወደ አምስተኛ ፊደል ሄ ወይም ደግሞ የማንኛውም ፊደል አምስተኛ ላይ እንገባለን። አምስተኛ ፊደል አንድ ልታውቁት ልትለዩት የሚገባ ነገር ምንድነው? አምስተኛ ፊደል ላይ ቀለበት አላቸው ሁሉም። ስለዚህ በዛ ልክ ልታዩት ይገባል ማለት ነው። እዚህ ጋር ሄ ሌ ሄ ሜ ሴ ሬ ሼ ቺኛዋ ሴ ቺ ሼ ቄ ቤ ቬ ቴ ቼ ዬ ኔ ኜ ኤ ኬ ሄ ዌ ዜ ዤ ዴ ጄ ጌ ጤ ጬ ጴ ጼ ፔ ፌ ሄ። እሺ ቀጥሎ አምስተኛ የአማርኛ ፊደላት አምስተኛ ፊደል ላይ እንገኛለን። አምስተኛ ፊደል የአማርኛ ፊደላትን ደግሞ ከዚህ ቀጥለን እናያለን ማለት ነው። ህ ፍ ፕ ጽ ጵ ጭ ጥ ግ ጅ ድ ዥ ዝ ው ህ ክ እ ኝ ን ይ ች ት ቭ ብ ቅ ሽ ስ ር ስ ም ህ ል ህ። እዛ ጨረስነ። አምስተኛ ፊደል ጨረስነ። ቀጣይ የስድስተኛ ፊደል ከጨረስነ ቀጣይ ሰባተኛ ፊደል አለ ማለት ነው። ሰባተኛ ማለት ነው ወይ ቀለበት አናታቸው ላይ ይደረጋል ወይ ደግሞ እግራቸው ያጥራል ምናምን እንደዚህ ነው የሚሆኑት። ስለዚህ የምትለዩበትን ሚንስ እናንተ ለይታችሁ ልትይዙ ይገባል ማለት ነው። እሺ ሆ ሎ ሆ ሞ ሶ ሮ ሶ ሾ ቆ ቦ ቮ ቶ ሾ ዮ ኖ
ኞ ኦ ኦ ኮ ሆ ዎ ዞ ዦ ዶ ጆ ጎ ጦ ጮ ጶ ጾ ጾ ፖ ፎ ኖ። እሺ እነዚህ ናቸው ማለት ነው የአማርኛ ፊደላት። ሁሉም ቁልቁል ሲባሉ እነዚህን ይመስላሉ ማለት ነው። ስለዚህ እኛ ሁሉንም የአማርኛ ፊደላት ለማወቅ መማር የምትፈልጉ እዚህ ጋር በተቀመጠው ስልክ ኃይል ልትሉን ትችላላችሁ። ዛሬ የነበረን ክላስ ይሄንን ይመስላል። ላይክ፣ ሼር እንዲሁም ሳብስክራይብ ያላደረጋችሁ ቤተሰቦቻችን ሳብስክራይብ እንድታደርጉ እናሳስባለን ማለት ነው። መልካም ጊዜ